السلام عليكم ورحمة الله وبركاته. እንግዲህ ፌዴሬሽን ከተማሪዎች ተመልሰናል። አሁን በአዲስ መድረክ የተነሱ ጥያቄዎች አሉ። ከየክልሉ የተለያዩ አስተያየት ተነስተዋል። ያንን አስተያየቶችን በተመለከተ ጠቅለል አድርገው ክቡር ሚኒስትራችን ዶክተር ሽፈራው ሀሳባቸውን ያቀርቡና እንደሆነ ከተፈለገ አመሰግናለሁ። እንደገና ያው ዛሬም ለትናንቱ ውይይቱ በእኛ በኔ ግምገማ ማለት ነው። በኔ ግምገማ በጣም የሚያስተምርና በተለይም ለሀገራችን ትልቅ ተስፋ ሰጪ የሚሆን ራስን ቀድሞ በመፈተሽ ሌሎችንም ስህተታቸውን ለማስተማር ትልቅ ዝግጅት ያለበት መድረክ እንደሆነ ነው ያየነው። የትናንትናውን ውሎ ከአመታትን ትልቅ ረጅም ሰዓት ወስደን ማምሻውን ገምግመን ነበር። በጋራ የውይይት መድረኮችን ተሳትፈን ነበር። ዛሬም የነበረው አንዱ አንዱን ለማስተማርም ለመተጋገል ያለው ሁኔታ ያው እንደሚታወቀው ትንሽ ገባ ወጣ ማለት አንዱ ጋር ተከም አንዱ ጋር ተከም ማለት ነው ይችላል። እሱን በርከት እያስተካከለ ነው የሚመስለው። በውይይቶቹ ወቅት አንድ ለተባቸው ታሪካው ይሄ የጀመረው ፕሮግራም የስልጠና ፕሮግራም በአንድ በኩል የተሟሟቀ መንፈስ እንዳለው የተነሳበት ሁኔታ አለ። በሌላ በኩል ይህ ቀጥል ሊሆን ወይ የሚል የጥርጣሬ አይነት መንፈስም ውስጡ እንደነበረ አይተናል። በዚህ አጋጣሚ ይሄ አሁን በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተያዘው ስራ ከራሱ ከመድረኩ አመራር ጀምሮና ስራ አስፈጻሚ በቅርበት ይህንን እየመራው ካለው ሁኔታ ጋር ሲታይ እኛም እንደ ፌዴራል ጉዳዮች ሚኒስቴር ይህንኑ ደግፈን ከኋላችን በተጠየቅነው ጥያቄ መሰረት በምንጠየቅባቸው ጉዳዮች ላይ አብሮ ለመስራት ከመንግስት የሚጠበቀውን እንደምንጠየቀውን ድጋፍ ለማድረግ ከጎናቸው እንደሆንን ለማረጋገጥ እንፈልጋለን። የሚቆራረጥ እና መሀል ላይ ያዝ ለቀቅ መድረክ እንደማይሆን በእኛ በኩል ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ከክቡር ሼህ አህመድን የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ጋር በመሆን ቃል የሚገባ ነው የሚመስለኝ። ስለዚህ ይህንን መድረክ እያያዙ እየለጠፉ የሚሄድበት መድረክ ነው በሚል በውስጣችን ያለውን የትግል ወኔና መንፈስ በራሳችንም ይሁን በሌላኛው ላይ ያለው በምንም አይነት መንገድ ወደኋላ ሳንል ታግለን እና ሌላውን እንዲታገል ደግፈን በጋራ ሀገራችንን ከዚህ እየተዘራጋ ካለው መረብ እናስተላልፋለን ብለን እናስባለን። ስለዚህ በዚህ ጉዳይ ላይ ሳትጠራጠሩ እና በድፍረት ሰው እንኳን ሀገሩ ላይና ከሀገሩ ውጭ ሄዶ ይሰራል። እዚህ ሙፍቲ አሉ አሁን እየቀረቡ እየመጡ ይሆናል መንገድ ላይ ፕሬዝዳንቱ ሼህ አህመድን እየነገሩ ነበር። አሁን አረብ ሀገር ሄደው እሳቸው ራሳቸው ብናገሩ ደስ ይላል። ግን ያው መሰቄ ነው። አንዱ ከተለየ ለምን ነው ቁጭ ማትለው ብሎ ይላል። አንተ እንደዛ ከማለት በፊት
ይህ ማን እንደሆነ ማወቅ አለብን ይላል። ደጋ ይሄ የኢትዮጵያዊነት ወኔ ማለት ነው። ይሄ ወኔ በርግጥ በሌላ በኩል በጣም በከፍተኛ ሁኔታ ፈተና ውስጥ ገብቷል። ይህንን ወኔ ፈተና ውስጥ የከተተው ምንድን ነው? ይህንን ወኔ ፈተና ውስጥ የከተተው ነገር ምንድን ነው? ድህነት ነው። በአንድ በኩል ወኔው አለ፣ በሌላ በኩል ወኔውን ቆልፎ የያዘው አብሮ የያዘው ድህነት አለ። ትላንት ወዲያ ስናነሳ ጌታችንን ከዚህኛው ከድህነት ትግል ዞር የሚያደርግ ነገር በምንም አይነት መንገድ ሊፈቀድ አይገባም ብለን የተነሳ ይህንን ካልን በኋላ በዚህ 3 ቀን የምናደርገው ውይይት በሚቀጥሉት ቀናት ከምታደርጉት ውይይት ትንሽ የተለየ መልክ አለው። ይህንንም መያዙ ተገቢ ነው። በዚህ 3 ቀናት ላይ እያደረግን ያለው ውይይት ሃይማኖት፣ ልማት፣ ዲሞክራሲ ከህገ መንግስታችን ተነስተን እንዴት ነው የምንተነትነው የሚለውን ለማስያዝ። ስለዚህ አክራሪነትን ከዲሞክራሲያዊ ስርዓት ግንባታችን ተነስተን እንዴት ነው የምንተነትነው የሚለውን በደንብ ለይቶ መረጃ ያስፈልጋል። ምክንያቱም በቀሪዎቹ ቀናት ላይ አክራሪነትን ከሃይማኖታችን ተነስተን እንዴት ነው የምንተነትነው የሚለውን ደግሞ ልንማር። ይሄ በግልጽ መያዝ አለ። አሁን ሳነሳ ቅድም እዚህ ቀርቦ የነበሩ ርዕሰ መስተዳድሮችን ሲያነሱ አክራሪነትን የሚያነሱት ከመንግስት ስርዓታችን አኳያ፣ ከህገ መንግስታችን አኳያ፣ ከዲሞክራሲ ስርዓት ግንባታ አኳያ እንዴት ነው አክራሪነትን የምንተነትነው የሚለውን ለማስጨበጥ ነው። የትኛውም መድረክ ማንንም ብትገጥሙ በሁለት አይነት መንገድ የአክራሪነትንና ጽንፈኝነትን አስተሳሰብ ትገጥማላችሁ ማለት ነው። የመጀመሪያው ከዲሞክራሲያዊ ስርዓት ግንባታችን ከህገ መንግስታችን ተነስተን እንገጥማለን ማለት ነው። ሁለተኛው እና በሚቀጥለው በክፍል 2 ምዕራፍ ላይ የሚገኙበት ከራሳችን ከሃይማኖታችን ተነስተን አክራሪነትን እንዴት ነው የምንፈርጀው የሚለው ውይይት ይደረጋል ማለት ነው። ከዲሞክራሲያዊ ስርዓታችን ተነስተን አክራሪነትን ምንድን ነው ያለው? ህገ መንግስታዊ ስርዓታችን፣ ዲሞክራሲያዊ ስርዓታችን የእምነት ነፃነት የተከበረ ነው። የእምነት ነፃነት የግለሰቡ ነው። ስለሚኖረው እምነት ሌላ ማንም ይህ እምነት ነው ለምን ያስፈልገው ብሎ የሚያዝ ሰው አይኖርም። የሚያዝ መንግስትም አይኖርም። የእምነት ነፃነት የተከበረ ነው። የትኛውም የእምነት ነፃነትን የሚሸረሽር በግዴታ ለመጫን መሞከር ምንድን ነው ብለናል? አክራሪነት ነው ብለናል። ስለዚህ ከዲሞክራሲያዊ ስርዓታችን ተነስተን ይህ አክራሪነት ነው ብለን እንፈርጅ። ዛሬ በጣም ብዙ ምሳሌዎች ተነስተዋል። ሃይማኖቶቻችን በሙሉ እኩል ናቸው ብለን አንዱ አንዱን አይበልጥም፣ አንዱ አንዱን አያንስም። ይህም ማለት የአንደኛውን የሌላኛውን ክብርና ሞገስ አይቀንስም ብለን ሃይማኖቶች እኩል አይደሉም በምን አይነት ይልቅ በዛ አይነት መንገድ ማሰብ፣ በዛ አይነት መንገድ ወደ ተግባር መግባት፣ በዛ አይነት መንገድ ለመፈጸም መሞከር ይህ ምንድን ነው ብለናል? አክራሪነት ነው ብለናል። እነዚህ ቆጥሮ ማለት ተገቢ፣ ቆጥሮ ማለት ተገቢ። ሶስተኛው የትኛውም ሃይማኖት መንግስታዊ ሃይማኖት መሆን አለብኝ ብሎ ስል የትኛውም መንግስትም ሃይማኖታዊ መንግስት መልክ ማለት ይፈልግ ይህ ከዲሞክራሲያዊ ስርዓት ውጭ ነው፣ ጸረ ህገ መንግስት ነው። ስለዚህ ምንድን ነው አክራሪነት ነው ብለን እንትን እኮ ነው እየተማርን ያለ ነው። ይህ ነው መሳሪያ ነው እየታጠቅን ያለ ነው።
መሳሪያ ነው። ሶስት መሳሪያዎችን ታጥቀናል ማለት ነው። ከዛ በኋላ መተኮስ ብቻ ነው። ጥይቱ ሙሉ ነው ማለት ነው። ከዲሞክራሲያዊ ስርዓታችን ተነስተን ከሕገ መንግስታችን ተነስተን የእምነት ነፃነትን የሚሸራ የሃይማኖት እኩልነትን የሚያጓድ አንደኛውን በአንደኛው ላይ ጣልቃ ለመግባት መሞከር። ስለዚህ የእስላማዊ መንግስት አቋቁማለሁ ብሎ መንቀሳቀስ፣ የክርስቲያናዊ መንግስት አቋቁማለሁ ብሎ መንቀሳቀስ አክራሪነት ነው። ቦታ የለው። ጸረ ሕገ መንግስት ነው። ጸረ ሰላም ነው። ጸረ ልማት ነው። እጅግ በጣም አድርጋችሁ ያዙ። በውስጣችሁ ስትታገሉ፣ ራሳችሁንም ስትታገሉ፣ ጓዳችሁንም ስትታገሉ፣ ተቋማችሁንም ስታስተካክሉ፣ ህዝበ ሙስሊሙንም ስትነጋገሩ፣ ስትዋዩ እንግዲህ ሁላችንም እንደነር ብለናል። ሁላችንም በመንግስት ጥላ ውስጥ ነን። ሁላችንም ለሕገ መንግስታችን ተገዥ ነን። ሕገ መንግስትን ተገዥ ባልሆንበት ሰዓት ላይ እያንዳንዱ የተጣለበትን ፍርድና ቅጣት አላህ እንደማይወደው ይጠብቀናል ማለት። ስለዚህ ከዲሞክራሲያዊ ስርዓታችን ከሕገ መንግስታችን ተነስተን አክራሪነት ምን እንደሆነ ማየት አለብን የምለውን ለማስቀመጥ ነው። ትናንት ወዲያ ስናነሳ ሀገራችን ነባራዊ ሁኔታ አክራሪነት ብሎ ነገር ቦታ የለውም ብለን ሃይማኖቶቻችን አክራሪነትን የሚያስተናግዱ አይደሉም። ሕገ መንግስታችን አክራሪነትን የሚያስተናግድ አይደለም። ባለፉት 20 ዓመታት የተጓዝነው ጉዞ ሲሆን አክራሪነትን በተጨባጭ ተግባራዊ እንዲያውም ተከላክሎ የቆየና በተጨባጭ ሕገ መንግስቱ ተግባራዊ ያደረገ ነው። ስለዚህ በሀገራችን ነባራዊ ሁኔታ አክራሪነት ብሎ ነገር ቦታ የለውም ብለን እነዚህ ቆጥሮ መያዝ ክርክር ሙግት ምን ሲገባ ከሕገ መንግስታችን አኳያ ተነስተን ትችል ነው የምንለው። እናንተ ደግሞ በራሳችሁ ጊዜ የምትቀጥሉታል። ከሃይማኖታችን አኳያ አክራሪነት ማለት ምን ማለት ነው የሚለውን ብትቀጥሉበት በጣም ብዙ የምትተነትኑት ነገር ይኖራል። ከሕገ መንግስታችን አኳያ ግን እነዚህ ሶስቱን መያዙ ጠቃሚ ስለሆነ ነው። አንዳንዶቹ ቅድም ጥሩሽ ያመድነን ስታወት እንደነበረ አንዳንዱ ነጥቦች አለፍ እያደረግ እና ጠቅለል እያደረጉ ነው የሚሄደው። እያንዳንዱን ማየት አስፈላጊ ስለማይሆን ነው። ህዝባችንን ብዙዎቹ እዚህ መሀል ላይ ዛሬ ሲታነሱ የነበረው ህዝባችን ወደ ግጭት የሚቀሰቀስባቸው ነጥቦች ናቸው። 6 ነጥቦች አሉ። ህዝባችንን ወደ ግጭት የሚቀሰቀስባቸው 6 ነጥቦች አሉ። ሃይማኖትን ሽፋን ያደረገ ግጭት ማለት ነው። አንደኛው እና እዚህ ዓለም ላይ ተነስቶ የነበረው አንደኛውን ሃይማኖት መጤ አድርጎ ሌላኛውን ሃይማኖት ነባር አድርጎ መሳት። ስለዚህ የኔ ሃይማኖት ነባር ነው፣ ያንተ ሃይማኖት መጤ ነው ብለው ይቀሰቅሳሉ። በሃይማኖት ሽፋን ግጭት የሚቀሰቀስባቸው ስልቶች ነው። እጅግ መዝግቧል። በየመንገዱ ያጋጥማቸዋል። እዚች ሀገራችን ላይ ኢትዮጵያ ክርስትናንም በመቀበል እስልምናንም በመቀበል ግንባር ቀደም ሀገር ናት ብለን ስለ ክርስትና ስለ እስልምና ማንም ሊያስተምረን አይችልም ብለን ቅድም ሼህ አደም ያስቀመጡት እሱን 1400 ዓመት ታሪክ አሁን ያው 1400 ዓመት እኮ አብረን ከኖርን በኋላ ዛሬ ከ1400 ዓመት በኋላ የሚያስተምረን ምንድን ነው? ሊቅ ማን ነው? ከአማራ ክልል መድረክ ላይ
አንድ ጥያቄ አንስተው ነበር። ዛሬ ተነስቶ ኢትዮጵያ የክርስቲያን ደሴት ናት ይባላል። ማን ነው ኢትዮጵያ የክርስቲያን ደሴት ናት ብሎ ቢሰብከው? ማን? በሁለት መንገድ ነው። የምዕራቡ ዓለም አክራሪዎች እችን ሀገር ሙስሊሙ በፍጹም የማያልፍ እንዳያልፍ አድርገው ስለዚህ ወደ ቀጣይ ሀገሮች ሙስሊሙን እምነት እንዳያስፋፋ ኢትዮጵያ ላይ መያዝ አለብን ብለው ያስፋፋ። ስለዚህ እቺ ሀገር ደሴት ናት፣ ሌላ ባለቤት እንዳይኖራት እና የተለያዩ የመስቀል ጦርነቶች አውድማ ለማድረግ ኢትዮጵያን ስለው አቅደው ይንቀሳቀሳል። አንድ ነው። የመካከለኛ ምስራቅ የሚባሉ ሀገሮች ቅድም ጠዋት ሲዘረዘር የነበረው በጣም ከተሳሳተ ግንዛቤ ተነስተው እኩል የሚባል ህዝብ ባለበት ሀገር ላይ ሙስሊሙ ባለበት ሀገር ላይ ሙስሊሙ የሌለባት ክርስቲያኑ ብቻ የሚኖር ሀገር አድርገው ይስላል። ለክርስቲያኑ ያላሰቡ፣ ለሙስሊሙ ያላሰቡ ኢነካው የማያውቁ ግን በሌላ በኩል እዛ ሶማሊያ ሞቃዲሾ ሶማሊያ ማለት የኢስላማዊ ትምህርት ቤቶች ህብረት የሚባለው ምን እንዳደረገ ሰምታችሁ? አፍሪካ ይባላል። ከምስራቅ እስከ ምዕራብ፣ ከደቡብ እስከ ሰሜን በሙስሊም ሃይማኖት እናጥለቀልቃለን። ስለዚህ የጂሃድ ጦርነት፣ የገሌ ጦርነት እንከፍታለን ብለው በአደባባይ የተሰሩበት ሁኔታ ነው። ሁለቱም ምንድን ናቸው? ይህንን ማለት ሁለቱም ለማን ያሰቡ ናቸው? ለየራሳቸው ፍላጎት ማሳኪያ ኢትዮጵያን መገልገያ ለማድረግ የቆሙና የተሰለፉ እና የተረባረቡ ናቸው። እኛ ኢትዮጵያዊ ከህገ መንግስታችን ተነስተን ከዲሞክራሲያዊ ስርዓታችን ተነስተን ምን ብለናል? የእምነት ነፃነት የግለሰቡ ነው። ግለሰቡ የፈለገውን ያ። ስለዚህ ምን ብለናል? እምነት የግል ነው፣ በጋራ የሚያመልኩ በጋራ ያመልካል። ስለዚህ የግል መብት የጋራ መብት በሀገራችን የተከበረ ነው። ህገ መንግስታዊ ዋስትና የተሰጠው ነው። ስለዚህ በዓለም ላይ ያሉ ህዝቦች በሙሉ የእምነታቸው ነፃነት እና የእምነታቸው ጉዳይ ራሳቸውና ራሳቸው ብቻ ቢሆኑ ከህገ መንግስታችን ተነስተን ተገቢ ፍላጎት ነው ብለን እንወስዳለን። በእኛ ሁኔታ በምንመጣበት ጊዜ ኢትዮጵያ የክርስቲያን ደሴት ናት ብለው መናገር፣ ቲሸርት ማውጣት፣ ሲዲ ማተም የሚሄዱ ወገኖች ክርስቲያኖችንም የማይወክሉ የክርስቲያን መሪዎች ያላባቸው ሙስሊሙን የማይወክሉ ሙስሊም መሪዎች ያልወከሏቸው በመጨረሻ በጀመር ከላይ ሰብሳቢዎች ናቸው። መጨረሻው ነው ለዛኛው ሃይማኖት የቆሙ በማስመሰል ከሀገር ውጭና ከሀገር ውጭና ከሀገር ውስጥ ያሉትን ህገወጥ ጥቅም በርካሽ መልኩ ሃይማኖታቸውን በማዋረድ የሚንቀሳቀሱበት ሴራ። ይህንን ብለው ሲያበቁ በስመ ክርስትና ማለት ነው ብለው ሲያበቁ በስመ ሙስሊም የፓኪስታንና አፍጋኒስታን
ባለ እነዚህ ሳይቆቹ አይደለም ሳይቆቹን በቲሸርታቸው ላይ ለጥፈውና አትመው እኛ በዚህ ሳይ ነው ምን ሄደው ምን ዘምተው ብለው በሲዲ በዲቪዲ የሚሉ እንትኑን እንድትይዙት ነው ውስጥ ያለውን ነገር አንዳንደኛ አሁን ይሄ መብራት ይመስላል አይደል ከላይ ያለው ትንሽ ፈርፈር ካልተደረገ ውስጥ ያለው ነገር ብትሆን አይታወቅም ፈርፈር ሲደረግ ይሄ መብራት ብቻ አይደለም ጉልበትም አለው ሊይዝም ይችላል ልትልም ይችላል አደገኛ ነው ጠቃሚ ነው ግን በተገቢው ጥቅም ላይ ማዋል ይችላል ስለዚህ የክርስቲያን ደሴት ናት ብለው የሚያሰሩ የመካከለኛ ምስራቅ ሀገሮችን ይሁኑ ይሄንን እንዲያውትማ ሊጠቀሙ የሚፈልጉ የምዕራብ ሀገሮች አክራሪ ኃይሎች ሁለቱም ኢትዮጵያን የሚወክሉና ስለ ኢትዮጵያ ዕጣ ፈንታ መወሰን የሚችሉ ኃይል ስለዚህ ሁለታችንም በእኩል ነው የምንታገላቸው ይህንን ስናደርግ ትላንት ወዲያ መጨረሻ ላይ ያስቀመጥናት አራት ነገር አለች ማስተማር መማር ያልነዋል ትናንሽ ፍራንክ ታገኛላችሁ ተብለው ትናንሽ ብር ታተርፋላችሁ ተብለው ለግማሹ ገበያው ስለዚህ ቢቸገር ግማሹ የተደለለው ከባለ ገበያው ለይተን ካልን ንጹህ የሆኑ ተደናግረው የገቡ የተቀላቀሉ አካሎችን ነው ፈርጀን የምንሄደው ለዚህ ይሄ መድረክ እጅግ በጣም ተፈላጊና አስፈላጊ ነው ስለዚህ እገሌ መጤ ነው እገሌ ነባር ነው የምለው ተረት ማናችንም የማያውቅን ግን የጠላት ሴራ የክራይ ሰብሳቢዎች ተልእኮ እንደሆነ ይዞ መታገል ያስፈልጋል ስንታገል አንድና አንድ መንገድ ይዘን ነው የምንታገለው እችን ነገር እንድትጽፉልኝ ይፈልጋል ስንታገል አንድና አንድ መሳሪያ ይዘን ነው የምንታገለው ይህ የበላይነት የሚባል መሳሪያ ይህ የበላይነት የሚባል መሳሪያ ይዘን ነው የምንታገለው አንድ ሰው እንዲህ አለ እገሌ ለምሳሌ ቅዱስ ቁርአን ቀደም እገሌ ቅዱስ መጽሐፍ ቀደም እገሌ እንደዚህ ብሎ አዋለ ስለዚህ መንገዱ ምንድን ነው መሆን ያለ ይህ የበላይነት ነው መሆን ያለ ህግ ነው መስራት ያለ እያንዳንዳችን በምንችለው መንገድ ህግ ለማስከበር ከተንቀሳቀስን መጨረሻ ላይ ይፈጠራል ስርዓት አልበኝነት ይፈጠራል አቅም ያለው የዕለቱን ጉዳይ ያስፈጽማል አቅም የሌለው በዕለቱ ይወጣል ሌላኛው ቀንዳው እጁን መጥቶ አቅም ያለው እንዲያቀሙ ይሆናል አቅማችን አንድና አንድ ነገር ነው በዲሞክራሲያዊ ስርዓት ላይ የሚሆነው ይህ የበላይ ከትላንት ከኦሮሚያ ባሌ ነው ይመስለኛል አጣፋ ከተባለ የማይጥል ነገር ሰርቷል ከተባለ መድኃኒቱ የህግ የበላይነት እጅግ በጣም ያለ የህግ የበላይነት መድኃኒቱ በማይሆንበት ጊዜ እጅግ ትርምስ ይነግሳል ሁላችንም አደጋ ውስጥ እንወጣለን ይህ በላይነት ነክሶ በሚሰራበት ጊዜ ሁላችንም በተገቢው እንዲዳኛለን ስለዚህ የመጀመሪያውና አንደኛው ህዝባችን የሚቀሰቀስበት መንገድ አንደኛው ሃይማኖት መጤ ነው ሌላኛው ደግሞ ነባር እያደረጉ የሚያቀርቡት ነገር ሁለተኛው
ቀድሜ ማብራራቻለሁ። ሀገራችን የአንድ ሃይማኖት ተከታዮች ሀገር ብቻ ትሆናል። ሀገራችን የአንድ ሃይማኖት ተከታዮች ሀገር ብቻ ትሆናል። ይሄ በግልጽ የሚታወቅ እቺ ሀገር የክርስቲያኖችም የሙስሊሞችም እንደሆነች እቺ ሀገር የክርስቲያኖች የሙስሊሞች መሆኗ ብቻ ነው። የዜጎቿ መሆኗ ብቻ ነው። እቺ ሀገር በደምና በአጥንት የተሳሰሩ ህዝቦች ሀገር ነው። ሙስሊሙ ከክርስቲያኑ፣ ክርስቲያኑ ከሙስሊሙ ጋር በአንድ ታዛዝን የሚኖሩ ናቸው። ስለዚህ ማን ነው ማንን የሚነጥለው? ማን ነው ለማን ሰርቲፊኬት የሚሰጠው? ማን ለማን መታወቂያ የሚያገኘው? ሁሉም እኮ አንድ ያው ትናንት ኦሮሚያ ነገር ሲከታተል ክቡር ፕሬዚዳንት አንድ ነገር አንስተው ነበር። ጅማ ላይ የተፈጠረው ጉዳይ ላይ ወደ ጅማ ሊያጣራ የሄደው ቡድን ውስጥ የተለያዩ የቡድኑ አባላት ስለነበሩ ቅዱስ ቁርአን ተቀብለዋል በሚለው ውስጣቸው ተቸገሩ። ተቀብለዋል አዎ ብለው እንዳሉ መጣራት አለበት፣ የህግ የበላይነት መከበር አለበት ብለው አሰቡ። ይህንን ብለው ደግሞ አስበው ሲያበቁ ይህንን ያሉትን አእምሯቸው ልባቸውን ለማሳመን ትንሽ ተቸገሩና ከጓደኞቻቸው ጋር የሚናገሩት ቃላት አስቸጋሪ ሆነ። እሱ ብቻ አይደለም ለማንሳት የፈለጉ የክቡር ፕሬዚዳንቱ አማቾቻቸውና አጎቶቻቸው ክርስቲያኖች ናቸው። እንግዲህ ልጆቻቸው በዚህ ተዛምረዋል ማለት ነው። እንደዛ አሁን ዞር ብየበት ሲወጣ አንደኛው ክንፍ ክርስቲያን ነው፣ ሌላኛው ክንፍ ሙስሊም ነው። ማን ነው ማንን የሚለየው? ማን ይህንን መልስ የሚሰጠው? ሁላችንም የሀገራችን ብሔሮች፣ ብሔረሰቦች፣ ህዝቦች መጨረሻ ማሰራው እሱ ነው። ብሔሮች፣ ብሔረሰቦች፣ ህዝቦች የፈለጉትን አመለካከት መግለጽ መብታቸው ነው። አንደኛው አመለካከት ጋር ወሰደው እምነት ሃይማኖት። ስለዚህ ብሔር ብሔረሰቦች ህዝቦች በሀገራቸው እኩል ናቸው። ብሔር ብሔረሰቦች ህዝቦች እኩል እንደመሆናቸው የያዙት አመለካከት እምነት እኩል ነው። ማን የሚሰራ ማን የሚሰጠው ማን የሚከለከል? ይህ ነው ሀቁ። በዚህ ሀቅ ነው የምንገረው። ይህ ከመንግስታዊ ሀቅ ነው። ስለዚህ የአንደኛው ነው የሌላኛው ነው የሚባል ነገር የሁላችን ቤት ሁላችን ራሙ ተደራጅተን ተናበን ተደጋግፈን ተማምነን ስንሰራ ዋናው ጠላታችን ላይ መራም ነው እንጂ ጥያቄ በማሆን ጉዳይ ላይ ጊዜያችንን ማጥፋት ተገቢ ለምለማ ነው። ሶስተኛው የራስን ሃይማኖት ስላልተመሰለ ስታነሳ የነበረው የራስን ሃይማኖት ፍጹማዊና በጎ አድርጎ ማምለክ ይችላሉ። ሃይማኖት ሙስሊሙ ይሄ ሃይማኖት የኔ ነው፣ ይሄ ሃይማኖት ነው ወደ ጀነት የሚያስገባ ብሎ ይገኝ። ክርስቲያኑ ይሄ ሃይማኖት የኔ ነው በቃ ያስገባኛል ወደ ጀነት የሚገባ በዚህ መንገድ ነው ብሏል። ሁለቱም ትክክል ናቸው። ምክንያቱም ያመኑበትን ሃይማኖት ነው እያስገበ። ይሄ ደግሞ ዲሞክራሲያዊ ነው። የኛናቸው የራሳቸው ሃይማኖት እንደዛ ብሎ ማመን ነው። ከዛ ግን አልፎ ይህንን ከማመን አልፎ የሌላውን ሃይማኖት ማንቋሸሽ፣ ማላገጥ፣ ክብሩና ሞገሱን የሚቀንስ ተግባር ውስጥ መግባት የተከለከለ። የእምነት ነፃነት ብለናል፣ የሃይማኖት እኩልነት ብለናል። አንደኛው በሌላኛው ጣልቃ ይገባል የተከለከለ። ስለዚህ የሌላውን ማንቋሸሽ፣ የሌላውን ማራከስ፣ ክብሩና ሞገሱን መቀነስ
ይህ ደግሞ በዋነኛነት የሚሰራው በእኛ ሰባኪዎች በየመንገዱ ቢሰብኩ፣ በየመስጊዱ ቢሰብኩ፣ በየቤተክርስቲያኑ ቢሰብኩ ሰዎች የሚሰሩ ስራ ማነው? በዛ አይነት መንገድ ከፈጣሪና ከግለሰቡ ጋር ያለው ግንኙነት የተሳካ አድርገን ወደ ጀነት ወደ ገነት ያስገባል ተብሎ የትኛው መጽሐፍ ላይ አልተጻፈም? ቅዱስ ቁርአን ላይ አልተጻፈም። ቅዱስ መጽሐፍ ለመጽሐፍ ቅዱስ ላይ አልተጻፈም። የሌላውን ሃይማኖት በማራከስ፣ የሌላውን ሃይማኖት በማንቋሸሽ፣ የሌላውን ሃይማኖት በመሳደብ፣ የሌላውን ሃይማኖት ክብርና ሞገስ በመቀነስ አንተ መንግስተ ሰማያትን ትወርሳለህ፣ ጀነትን ገነትን ትወስዳለህ ተብሎ የተጻፈበት ቦታ እኔ ሰምቼ አይቼ ማለት ነው። ስለዚህ የእኛ ተማሪዎች፣ የእኛ ኢማሞች፣ የእኛ ቄሶች ያልተጻፈውን ነው የሚያነቡት ማለት ነው። አልፎ ይህን ስራ ይህን ተቋም የሚፈጽሙትን ማለት ነው። አንዳንዶቻችሁ ባቀረባችሁ ላይ እነዚህ የዳዋው የመርከዙን ሌላው የሚሰሩ በሙሉ በመጅሊሱ ፈቃድና ፈቃድ ብቻ ነው ማድረግ ያለባችሁ ብላችሁ እኔ ትክክል ነው ብዬ ነው የሚወስደው። ትክክል ነው ብዬ ነው የሚወስደው። ለክርስቲያኑ እንደዛ መሆን አለበት፣ ለሙስሊሙም እንደዛ መሆን አለበት። ተቋሙ ያላቀው ፈቃድ ያልሰጠው ትምህርት እንዴት እንደሚሰጥ ስልጠና ያልወሰደ ሰው በየመንገዱ ቆሞ በየመስጊዱ በየቤተክርስቲያኑ ቆሞ ህዝብና ህዝብን እንዲያጋጭ፣ ወንድምና ወንድምን እንዲያጋጭ፣ ወንድምና እህትን እንዲያጋጭ፣ ሃይማኖትና ሃይማኖትን እንዲያጋጭ ሊፈቀድለት አይገባም። ይህ ጸረ ህገ መንግስት ነው፣ ጸረ ዲሞክራሲ። ከሃይማኖት ተነስቶ በዛ አይነት መንገድ መፈረጅ ይቻላል ማለት ነው። ሌላኛው አራተኛው ህዝቡ በጥፋት ወደ ግጭት የሚቀሰቀስባቸው ነገሮች አንዱ የአንዱን ሃይማኖት ተከታዮች የሌላኛው ሃይማኖት ተከታይ ጠላት አድርጎ ማስቀመጥ በጣም በሚያሳፍር ሁኔታ ክርስቲያኑ የሙስሊሙ፣ ሙስሊሙ የክርስቲያኑ ጠላት አድርጎ ማስቀመጥ ይሄ እነዚህ የመለከት ቁጥር መቁጠር ከተቻለበት ዘመን ጀምሮ አብረው ነው። አንድ ታዲያ ውስጥ ነው መስጊድ አብረው ይሰራል፣ ቤተክርስቲያን አብረው ይሰራል፣ ዓለምን ያስተምራል። ለዓለም የመጀመሪያ የሚባሉ ነገሮች በሙሉ ሰራ። በሌላ በኩል አንደኛው ለአንደኛው ጠላትና ጠላት አድርጎ ማስቀመጥ፣ በሌላ በኩል ህዝባችን በሉ ሶቱ የነበረው አስተሳሰብ አንድና አንድ ሆኖ መንግስታት ሃይማኖትን ለራሳቸው ግዛት ማስፋፈል በሚጠቀሙበት ወቅት ጭምር ህዝቡ አንድኛው ሌላኛው ሲከላከል ይሆናል። ይህንን ባህል ይህንን እሴት በሚቃረን መንገድ ማለት ይህንን ማለት ተገቢ ነው። ሌላ አምስተኛው ላነሳላችሁ የምፈልገው መንግስት የአንድ ሃይማኖት ብቻ ወገንተኛ አድርጎ የማጋባት ማለት ነው። መንግስት ክርስቲያን ነኝ ብሎ የራሱን የእኩይ ግብ ለማስፈጸም የሚፈልግ ይሄ መንግስትማ የሙስሊም መንግስት ነው ብሎ ይነሳል። ሙስሊም ውስጥ ያለ የራሱን ግብ ለማስፈጸም የሚፈልግ ይሄ መንግስትማ ስሙ ነው እንጂ የክርስቲያን መንግስት ብሎ ይነሳል። ይህ ይታያል። በዚህ ሀገር ውስጥ ማዕት መስዋዕትነት ተከፍሎ ብዙነትና ብዙነት መገለጫችን ነው። ስለዚህ በምን አይነት ነገር የሚሸረሸር መብት አይደለም ተብሎ ለህገ መንግስታችን ዋስትና ተሰጥቶታል። ባለፉት 20 ዓመታት ተግባራዊ የሆነ በሌላ በኩል መንግስት ማዕቀብ ውስጥ ጭምር ያሉትን አካሎች
ከመንግስት ለይቶ አለማየት ችግር አለ። ይህ በግልጽ መያዝ ትላንት ወዲያ ሲናገር በመንግስት መዋቅር ውስጥ ያሉ ለአክራሪነት ተጋላጭነት የሚፈጥሩ ግለሰቦች እንዳሉ ግለሰቦቹ ግን በምንም አይነት መንገድ መንግስትን እንደማያወክሉ የመንግስት ተልእኮም እንዳልሆነ ግን በስህተት በዛ ቦታ የተገኙ እንደሆነ በደንብ መያዝ አለ። በስህተት እዛ የተገኙ በምንም አይነት መንገድ እንደዚህ በመንግስት መዋቅር ውስጥ ያሉ የእምነት ነፃነትን የሚሸረሽሩ የሃይማኖት እኩልነትን የሚሸረሽሩ ኢፍትሐዊ የሆነ አገልግሎት የሚሰጡ እነሱ ያውና ያው አክራሪዎች ናቸው። እንዲታለማለን ማለት እንዲታለም ለመንግስት እኮ በልካ አስተዳደር ብላችሁ ስልጣን የሰጣችሁ እኮ እናንተ የምትመሩት ህዝብ እናንተ የሰጣችሁት ስልጣን ህገ መንግስትን ተግብር ዲሞክራሲን ተግብር ብላችሁ ይህንን አለቦታው ለዛው በፍጹም ሊገኝ በማይችልበት ቦታ የሚያጋል የሚያጭበረብ ፍትሐዊ የሆነ አገልግሎት የሚሰጥ ሆኖ ሲገኝ እናንተ የምትሉት ስሙ አንድና ያው አክራሪ ጸረ ህገ መንግስት፣ ጸረ ሰላም፣ ጸረ ልማት፣ ጸረ ዲሞክራሲ በሃይማኖት እምነታችን ላይ በሃይማኖት ተግባራችን ላይ ሶስት የተጣሉ ገደቦች አሉ። ህገ መንግስታችን ላይ የተቀመጠው በሃይማኖት ሽፋን ጸረ ልማት መሆን አይቻልም። በሃይማኖት ሽፋን ጸረ ሰላም መሆን አይቻልም። በሃይማኖት ሽፋን ጸረ ዲሞክራሲ መሆን አይቻልም። ይሄ የተገደበ ነው። ይሄ መንግስት መዋቅር ላይ ያለው ግለሰብ ጸረ ዲሞክራሲ፣ ጸረ ልማት፣ ጸረ ሰላም፣ ስለዚህ አክራሪ በጋራ ይፋለማሉ። ስለዚህ ግለሰቦች እዛም እዚህም የሚሰሩትን ታሩና ይህ መንግስት የኢፌዴሪ መንግስት በኢህአዴግ የሚመራ መንግስት ለዚህኛው ሃይማኖት ይደግፋል፣ ወደዚህኛው ሃይማኖት ያዳላል ብሎ ማስቀመጥ ስህተት ነው። ይህንን በዚህ ኩሽ እያሉ ህዝበ ሙስሊሙ ወደ ህዝበ ክርስቲያኑ መንግስት ወደ ሌላኛው የሚያዳላ አስመስለው የተለያዩ ምሳሌዎችን እያቀረቡ የሚያወደለድሉ የሚያወናብዱ አሉ። ለምሳሌ የሸሪዓ ፍርድ ቤት በመንግስት በጀትን ጭምር ይደግፋል። ሙስሊሙን ብቻ የሚደግፍ መንግስት ስለሆነ የሸሪዓውን ፍርድ ቤት እየደገፈ የእኛን መዋቅር አይደግፍም ብለው ይንቀሳቀሳል። ህገ መንግስቱ የበላይና በላይ ሆኖ እያለ ለክርስትናው በተለይ ኦርቶዶክስ ቤተክርስቲያንን በመጥቀስ አንደኛው የማይመዘገብ ሌላው የሚመዘገብ ነው ብለው ያቀርባሉ። ይመዘገብ አይመዘገብ ይቅር ማለት ሁሉም ፈጥራ ሁሉም ጊዜ ከህገ መንግስታችን በታች ህገ መንግስታችን የሚለው እዛም እዚህም ካሉ ህጎች ጋር በምንም አይነት መንገድ አይደራደርም። ስለዚህ ሁሉም ሃይማኖቶች እኩል ናቸው፣ ሁሉም እምነቶች እኩል ናቸው፣ ሁሉም ነፃነቶች የተጠበቁ ናቸው የሚለው ግዢ ይሆናል። ትናንሽ ማስተካከያዎች ውስጥ ያለውን ለማስተካከል ነው በጋራ እየሰራንበት ያለ።
ስለዚህ ይስተካከላል ነው ይስተካከላል። ነጥቡ እዚህ ለማስመር የፈለኩት ከዚህ በኩልም ውሃ የማይቋጥሩ ነጥቦችን በመጥቀስ ከዛም በኩል ውሃ የማይቋጥሩ ነጥቦችን በማምጣት ይሄ መንግስት ወደ እግሬ ነው የሚያደላው እኛ ጋር የለም እያሉ የሚያጭበረብሩ ክራይ ሰብሳቢዎች አሉ። እነዚህ ክራይ ሰብሳቢዎች በሚጠቁበት ጊዜ ስለማታውቀው ነገር ናላስረዳ ብሎ ማስረዳ እንደገና ማስረዳ አራተኛ ላይ ከመጣመን አለ ማለት ነው። ይህ የወጣለን ክራይ ሰብሳቢ ነው። ይህ እየተናገረ የሚሰበስበው ገንዘብ ሊሰበስብም አይጠቅም ከአላህም ከእግዚአብሔር የተጣላ ህዝብ ሊያወጣላ ነው የሚንቀሳቀስ ይህንን ማለት ተገቢ። የመጨረሻውና ስድስተኛው ነጥብ መንግስታዊ ሃይማኖት ካልሆነ በስተቀር እኛ እምነታችንን ማራመድ አንችልም የሚሉ ናቸው። መንግስታዊ ሃይማኖት ካልሆነ እምነታችንን ማራመድ አንችልም የሚሉ ናቸው። አንድና ሃይማኖት በመንግስት ላይ መንግስት በሃይማኖት ላይ ተጽዕኖ የሚያሳድር ከሆነ የእምነት ነፃነት የሚባል ነገር አይኖርም። የሃይማኖት እኩልነት የሚባል ነገር አይኖርም ብለናል። ስለዚህ እስልምና የመንግስት ሃይማኖት ካልሆነ በስተቀር ሞተን እንገኛለን ብለው ይሸርባል። ክርስትና የመንግስት ሃይማኖት ካልሆነ በስተቀር ሞተን እንገኛለን ብለው ይሸርባል። ለሃይማኖቶች እየተቆረቆሩ በማስከተል ነው። በሌላ በኩል የተቆረቆሩት ኪሳቸው ለሚያስገቡት ህገወጥ ገንዘብ አገራቸውን ሲቆረቆሩ ነው። ተራው ህዝባችን በሙሉ 1.05 ላያገኝ ወደ እልቂት ግጭት ያስገቡና እነሱ በሪሞት ኮንትሮል ይቆጣጠሩ። እኛ ከምስራቅ የመካከለኛ ምስራቅ ሀገሮች በሚመጣው ገንዘብ ከድህነታችን አንወጣ ልንፋችን አይገባም። ማን ከማን ጋር ሊፋቸው እና ምን ለማግኘት እኛ የሆነ በየምዕራብ ዓለም ካለው አካባቢ በሚመጣው ገንዘብ ልንፋቻችን ይህ እያንዳንዱ በጎ አድራጎት ድርጅት ብላችሁ በጣም በተደጋጋሚ ያነሳቸው ተቋማት በሚያስተማሩት ስምርትና በምረክት ገንዘብ እምነታችን በገንዘብ ይቀየራል ማለት ነው፣ ይመረቃል ማለት ነው። በገንዘባችን ምክንያት ጀነት እንገባለን ማለት ነው። አይመስልም። 100 ብር 1000 ብር ኪስ ላይ ያስቀምጥና ዝምና አጥፋ ብሎ ስናጠፋ የኛ እምነት ገንዘብ ነው ወይስ እምነት? የቱ ጋር ነው እምነቱ ያለ? እምነት የሚባለው በገንዘብ የሚገዛ ነገር አይመስልም። ከፈጣሪያችን ጋር ካለ ጋር ያለው ግንኙነት በገንዘብ ምክንያት ወደ ቀኝና ወደ ግራ የሚሄድ አይመስልም። እነዚህ ግለሰቦች መንግስታዊ ሃይማኖት እስከሌለ ድረስ ሞተን እንጠፋለን፣ እምነታችንን ማስቀጠል አንችልም እያሉ የሚሰሩት ስራ በደንብ መታወቁ ተገቢ ነው ለማለት ነው። ወደ መጨረሻዎቹ እየመጣሁ ነኝ። ይህ ሁሉ ሃይማኖትን ሽፋን ያደረገ ግጭት እንደሚያመጣልን ብለው ትላንት ያየንበት ሁኔታ ቀጣይ ስራዎችን ማስቀመጥ ነው። የአክራሪነትና የአክራሪነት መገለጫዎችን በሚመለከት ከድሬዳዋ የተነሳውን ሰምተናል። አንድ ነገር ላንሳ። ድሬዳዋ አንድ ነገር ለማለት ተቸግረዋል። ድሬዳዋ ቅድም ሶስቱ ያስቀመጥናቸው የአክራሪነት መስፈርቶች ከዲሞክራሲያዊ ስርዓታችን ተነስተው
ከህገ መንግስታዊ ስርዓታችን ተነስተን ይሄ ጸረ ዲሞክራሲ፣ ጸረ ልማት፣ ጸረ ሰላም ነው ለማለት ተቸግረው ሲከራከሩ ቆይተው ሳይቋጩት ነው ወደዚህ የመጡት። ይሄ ቢሆን ስለ ወሃቢያ ስንት መገለጫ ተናገረ፣ ስለ ከዋጃ ስንት መገለጫ ተናገረ። በእነዚህ መገለጫዎች ውስጥ የእምነት ነፃነትን የሚጋፋ ነገር የለም አለ። በእነዚህ መገለጫዎች ውስጥ የሃይማኖት እኩልነትን፣ የሃይማኖት ነፃነትን፣ የእምነት ነፃነትን የሚጋፋ አይደለም ማለት አሁን እኮ አንተ የምትከተለው እምነት ካፊር ነው። አንተ ስትከተል የነበርከው እምነት ካፊር ነው። ስለዚህ ጀነት አትገባም። ስለዚህ መግባት አትችልም። ያንተ እምነት ስህተት ነው። ይህን ደግሞ በግድ ካላደረግ ሁለት ትንሽ ሆነ ስናወራ ነው። ሁለት ክንፎች ናቸው ያለ። አንደኛው የፖለቲካ ክንፍ ቅድም የተባለው ለመንግስት ግብር አትከፍሉ የሚለው ጸረ ልማት፣ ልጆችህን ማስተማር የለብህም በመንግስት ትምህርት ተቋማት አስገብተህ የሚለው ጸረ ልማት፣ የእስልምና ጉዳዮች ጠቅላይ ምክር ቤት ከታችኛው መዋቅር ያለው ካፊር ነው ብሎ የሚፈልገው ጸረ ልማት፣ የትኛው አይነት ማህበራዊ ግንኙነት እንዳይኖሩ ብሎ የሚለው ጸረ ሰላም፣ ጸረ ልማት፣ እምነትን በግድ መቀየር አለብህ ብሎ የሚያዘው ጸረ ዲሞክራሲ፣ ጸረ ሰላም፣ ጸረ ልማት፣ ጸረ ዲሞክራሲ። ከዛ ያለው በእምነታቸው ራሳቸው የምትተነሱ ነገር ነው። ካዋጃ እዚህ ምስራቅ ሐረርጌ ላይ ሆነው አንድ የኛን የመጅሊሱን አመራር በከተማው ይገደሉ እንደ ሽንኩርት መግደል አንድ ነገር፣ እንደ ሽንኩርት ከሰው ተለይቶ ሰውነቱ እንዳይቀበር ተደርጎ ይህን የገዳ ነው ብሎ ለማስቀመጥ ሌላው በጣም ነው የተቸገሩ፣ በጣም ነው የተቸገሩ። የእምነት ነፃነት የሚባል አሳዩን ጠቁመን ብለው በፊት የመማማሪያ መድረክ ነው ብላ ይህንን ማሳየት ያስፈልጋል። ሴቶችን ቤተሰብን የሚያፈናቅል ማንነታቸውን የሚያበላሽ ስልናቸውን የሚያዋርድ ተግባር ላይ እየተሰለፉ ማህበራዊ ቀውስ፣ ኢኮኖሚያዊ ቀውስ፣ የፖለቲካ ቀውስ እየፈጠሩ ተደምሮ የእስልምናው ሃይማኖት የመንግስት ሃይማኖት ካልሆነ ድረስ ትግላችንን እንቀጥላለን ብለው ሃይማኖትና መንግስት የተለያዩ ናቸው የሚለውን በመቃረን ማለት ነው። ስለዚህ ከዲሞክራሲያዊ ስርዓታችን ተነስተን ከህገ መንግስታዊ ስርዓታችን ተነስተን ይህን ተቋም ለመፈረጅ የቱ ጋር ነው ያውቃል? የቱ ጋር? ሰዎች የፈለጉትን አመለካከት መያዝ ይችላሉ። ህገ መንግስታዊ መብታቸው ግን ጸረ ሰላም መሆን አይችልም፣ ጸረ ልማት መሆን አይችልም፣ ጸረ ህገ መንግስት መሆን አይችልም። ይህን ነው ማለት እነዚህ መስፈርቶች ይዞ ነው መግታት። ይህንን መስፈርት ይዘን ስንገጥም ሳያውቁ የተቀላቀሉ ያልገባቸው ያልተረዱ ይህን ህገ መንግስታዊ ማይቀበለን ያልያዙ ካሉ ይለወጣሉ ብለን እንወስዳለን። ይለወጣሉ። ቅድም አንዳንድ መድረክ ላይ በዛ አይነት መንገድ ቀርቡ በጣም ጥሩ ነው። ሰው የሚያሰኝ ለሁላችንም ጥቅም ስለሆነ ማለት ለሁላችንም ሃይማኖት ስለሆነ ማለት 1400 ዓመት ከማንም አገር በፊት ተቀብለን ይዘን የቆየነውን ባህል ዛሬ ከመጣሪያችንና ከመጣሪያችን ጋር ብቻ ወስነን የምንሄደው እነሱን እንዳለን ብሎ መተናገር አክራሪነት
ይህንን መያዙ ማስቀመጡ ተገቢ ነው ብለውን ለማለት ከመንግስት ጋር በተያያዘ የተነሱ ረጃጅም ሀሳቦች አሉ። አጠራርጎ ለመሄድ አንደኛው መንግስት እርምጃውን በአፋጣኝ አይወስድም የሚል ትክክል ናቸው ያላቸው። በአፋጣኝ እርምጃ ያልወሰድንበት ምክንያት ይህ ጎራ ማን ከማን ጋር የተሰለፈ ለመሆኑ በእርግጠኝነት ለመለየት ጊዜ የሚወስድ ስለሆነ ይህን ደግሞ በጋራ የምንሰራው ከእናንተ ጋር ሆነን ነው የምንሰራው። መንግስት ይሄ እኛ ያለንበት መንግስት ዲሞክራሲያዊ መንግስት ነው። ትናንት በጠፋሩ የትናንትን ውሎ ስንገመግም አንዱ አባታችን እንደዚህ አለ፣ አንዱ መሪያችን እንደዚህ አለ። አንድ መሪ መጥቶ ህዝቡን ሰብስቦ ይናገራል፣ ህዝቡ ታጥቃል። ከመካከላቸው አንዱ ተነስቶ ጥሩ የሆነ ነገር ሲያነሳላቸው ጭብጨባው አላቆምም። የዛሬ ፕሮግራም ይበቃል፣ ለነገ የሚገናኝ ተብሎ ስብሰባው ይበቃል። የሚቀጥለው ስብሰባ ቀን ሁሉም ተሰባስቦ ሲመጣ በላም ውይይት እንጀምራለን ተብሎ ሲባል ለምን ትናንትናው አስተያየት ስጡ ብለው ንጉሱ ህዝቡን ለማግባባት ነው። አንዱ እጁን አንስተው ከማከላቸው ያ የትላንትናው ሰውዬ ይሄድሉ የትላንትናው ሰውዬ ይዛችኛል በደም የትላንትናው ሰውዬ ጠፍተዋል። የትላንትናው ሰውዬ አብዮታዊ እርምጃ ተወስዶባል። እንግዲህ አንዳንዱ ስርዓት እንደዛ ነው የሚሰራው። እኛ እንደዛ አይነት ስርዓት አይደለም። ዛሬ በዚህ መድረክ ላይ ሀጂ ወደ ሼክ ገደል እንደዚህ አይነት አስተያየት ሰጥተዋል ብለን በሚቀጥለው ቀን ስንገናኝ ይኖራሉ፣ በሚቀጥለው ዓመት ስንገናኝ ይኖራሉ፣ በዛኛው ይኖራሉ። ይህ ዲሞክራሲያዊ ስርዓት ናቸው። መስዋዕትነት እየተከፈለበት ከዚህ በተቃራኒ መስራት በብዙ መቶ ሺዎች የከፈሉትን መስዋዕትነት ደምና ስጋ አጥንት መልሶ መርገጥ ስርዓታችን እዚህ ከክቡር ሼህ አህመድን ጋር ትንሽ እየተነጋገርን ነበር። እንደው ዲሞክራሲያችን ትንሽ የተለጠጠ ነው እያለን እየተነጋገርን አዎ ለተለጠጠ ዲሞክራሲ ነው መስዋዕትነት የተከፈለው ብለን ተግባር አለዚያ ችግር ነው የሚሆነው። ስለዚህ እያንዳንዱ ገብቶትን ሳይገባው ተረድቶትን ሳይረዳ ቀኝና ግራ ያለውን በሙሉ ፖሊስና ሚሊሻ አስተማርቶ እየለቀሙ ማጥፋት የኛ መንግስት በህግ አይደለም። ስለዚህ የመጀመሪያ ስራችን ይህ የህዝብ መንግስት ነው። ህዝብ መርጦ ያስቀመጠው መንግስት፣ ህዝብ አደራ የሰጠው መንግስት። ስለዚህ ተመቸን፣ ሰራዊት አለን፣ ፖሊስ አለን፣ ጉልበት አለን የምንለው ከእናንተ ውጪ ሌላ ጉልበት የለን። መንግስት የኛ መንግስት ጉልበቱ ህዝቡ ነው። መጥፎንም ያስተካክላል፣ ጥሩንም ጥሩ እንዲቀጥል ይደግፋል ብለኛ መንግስት። ስለዚህ አዎ የምንማማርበት ጊዜ እየወሰደ ነው። ስለዚህ ትምህርቱን ቀጥለን እንማር እያልን ያለ መለካ ይህን መድረክ የተዘጋጀው ለዛ ይህን መድረክ ይህንኑ ነው የምለው። ስለዚህ አፋጣኝ እርምጃ በዚህ ጉዳይ ላይ አልተወሰደም የሚለው ከትምህርት ከመማማር ጋር አብሮ መውሰዱ ጠቃሚ ስለሆነ፣ ሁለተኛው የመንግስት መዋቅር እጁን በማስገባት አካልነትን ይደግፋል ብላችሁ ያላችሁታል። ከሁሉም ክልሎች በአንድም በሌላ መንገድ ተነስቶ ይህ ቅድም ያልኩት በመንግስት መዋቅር ውስጥ ያለው ተጋላጭነት ለአክራሪነቱ ምንድን ነው የሚባለው ጥሩ
ጥሩ አፈር ሆኗል፣ ጥሩ መሬት ሆኗል። ይህ የውስጣችን ተጋላጭነት አብረን እንድንታገለው ነው። ሌላው ጋር መስጊድና ቤተክርስቲያን ውስጥ የምንቀስረው እጅ በእኛም መዋቅር ውስጥ አለ። መጠረቅ መመጠር አለባቸው። ስለዚህ በፍትሐዊነት የማያስተናግድ ቦታ፣ የተቋማት የግንባታ ቦታ፣ የመቃብር ቦታ ኢፍትሐዊ የሆነ ውሳኔ የሚያጋላ ውሳኔ ካለ በነገራችን ላይ እነሱ እኮ ግማሾቹ በእኛ ተቋም ውስጥ ያሉ ናቸው። አይመስላችሁም? እኛው ጋር ሆነው እኛው መስለው ሰው ናቸው። ግማሹ ሙስሊም ነው፣ ግማሹ ክርስቲያን ነው። ማዕከል ውስጥ ብቻ አይደለም፣ መስጊድ ውስጥ አለ፣ ቤተክርስቲያን ውስጥ። ስለዚህ መማር ስንል እኮ እነሱን ይመለከታል። ማስተማር ስንል እነሱን ይመለከታል። ትላልቆቹ አስተማሪዎች ደግሞ የሃይማኖት አባቶቻችን፣ የሃይማኖት መሪዎቻችን ናቸው። እኛ የምናስተምርበት መንገድ ትንሽ ለየት ትላላቸው። ስለዚህ ኮንታክት እናደርጋለን። እናንተ ደግሞ ኮንታክት ከማድረግ በፊት ትንሽ ዳበስ እያደረጋችሁ ታስተምራል። ሁለቱንም ደምረን እነዚህ እናስተካክላለን። የማይስተካከል የማይማር ካለ በሚማረው መልኩ እንዲማር ይደረጋል። ከትምህርት ተቋማት ጋር አያይዛቸው ያደርጋችኋል። በጣም ትምህርት ነው የተነሳው። በተለይ ከታችኛዎቹ ተቋማት ጀምረን ልጆቻችንን አስተምረን ቢሆን ኖሮ በየዩኒቨርሲቲው በሚመጡበት ጊዜ የተበላሸ ሁኔታ ባልተፈጠረ ነበር። በጣም ኮንታ መተግበር ያለበት ይህንን አሁን ግን ለእናንተ ነው መልሼ የምሰጠው። በየዞሩ በየወረዳው ሙስሊሞቹ ክርስቲያኖችን ማስተማር መቻል አለባቸው። ይህንን ለሚቀጥለው የትምህርት ዘመን ተግባራዊ ማድረግ አለ። የአቋም መግለጫችን አካል ነው። በየአካባቢያችን ያሉትን ተማሪዎች ወደ ዩኒቨርሲቲ በተለይ የሚመጡትን ተማሪዎች በየቤታችን ጭምር አክራሪነት ማለት ምን እንደሆነ፣ ሃይማኖታችን ምን እንደሆነ፣ አገራችን ምን ዋና ጉዳይ እንዳለ አስተማራል። ይህንን አድርገን ስናበቃ አብዛኛው ነገር መልኩ ፍትሐት ነበር የሚሆን ነገር ካለ በየዩኒቨርሲቲ ማስተማር ይቻላል፣ በሌላ መንገድ ማስተማር ይቻላል። ዛሬ ጠዋት ከክፍል ሻምድን አንስተዋል። በየትምህርት ተቋማቱ አንድ በኛ ቡድን ላይ ተከታይ ነበረ ነው ማታ ስንገመቱ ከይላ ደቡብ ክልል ቤት ማጅ ዞን ሊቃሉን መልበስ ሂጃቡን መልበስ ከሃይማኖታችን ተነስተን እንዴት ነው የምንገመግመው ብለን ከፌደራል ከአገር አቀፍ መጅሊስ ጋር ሰፊ ጊዜ ወስደን ተወያይተን ህገ መንግስታችን ትምህርት ተቋማት ላይ ምን አይነት አቋም እንዳለው ታውቃላችሁ። ህገ መንግስታችን ትምህርት ተቋም ላይ የሚለው ትምህርት ተቋሞቻችን በሙሉ ከየትኛው ሃይማኖት ተጽዕኖ ውጪ ናቸው። ይህ ሁላችን ያዙ። ይህ ጠቃሚ ነው። ህገ መንግስታችን የሚለው ትምህርት ተቋሞቻችን የመንግስት ትምህርት ተቋሞቻችን እና የመንግስትን ስራ
ገብተው ሊሰሩ በግል ሴክተሮች የሚሰሩ ተቋሞቻችን የሃይማኖት ተቋም ካልሆኑ በስተቀር የሃይማኖት ተቋም ካልሆኑ በስተቀር ትምህርቱ ከየትኛውም ሃይማኖት ተጽዕኖ ነፃ ነው። አንድ ሁለተኛው ዛሬ እያደገ የመጣው የአክራሪነት እና የሽብርተኝነት ሁኔታዎች አሉ። ተሰማላችሁ በያጋር ሰው አንድ በር ላይ ትላንት ሲነሳ ማሳሰቢያዎች ላይ ተነስቶ ነበር። ለምንድን ነው የምንፈተሸው? ለማን ብለን ነው የምንፈተሸው? ለማን ብለን ነው? ለራሴ ብዬ ነው የምንፈተሸው። ለራሴ ብዬ ነው። ለሁለተኛ ለሶስተኛ ወገን ሁለተኛ ሶስተኛ አይደለም እንዴ? ምንድን ነው የሚባለው? እሳት ላይ ወጥቷል ሲባል እጅ ምን ያደርጋል? ራሱ ላይ ነው ሳታስቡት ራሳችሁ ላይ ምን ያደርጋል? ሳታስቡት ይህ ተፈጥሯዊ ነው። ተፈጥሯዊ ነው። ስለዚህ ይህ እንዲፈለግ አልፈለግም። ቅድም ሲያመጥኝ ያሉናል የትምህርት ጥራትና ብቃት ማስጠበቅ አለብን ብለን አንደኛው በአንደኛው በብር እየተገዛ ይፈተን አንፈልግም። አንዱ ጋር እኮ የተባለው ሴቶች ነን እየተባሉ ወንዶችን የሚቀላቀሉበት ሁኔታ ተፈጥሯል። አዲስ አበባ ነበር። ይህንን ስንለው ሊቃሉ መርከቱ የግድ ነው የምለው ብቻ ስለወሰድናል። ሊቃል ከሃይማኖቱን ተነስተን የግድ በዛ አይነት ወገን መለበስ አለበት። ተብሎ ሃይማኖታዊ ተካናው እናንተ ይባላል። በዛ አይነት ወገን እንደማይቀር መግባባት ላይ ተደርሶ ስለዚህ ልጆቻችን ናቸው እኮ የሚገርማቸው 17 ዓመት 18 ዓመት አሁን እዚህ ኮምቦልቻ ነው ወደ ዩኒቨርሲቲ የተባለው 17 ዓመት 18 ዓመት ልጆች አክራሪነትን ተሞልቶ የትምህርት ቤቱን ህግ ይዘው የትምህርት ቤቱን ህግ ምንም ይሁን ህግ ከተባለ በህገ መንግስቱ ውስጥ መከበር አለ እና እየተላኩ ነው እየተመከሩ ነው እየተነገራቸው ጭምር ነው ሰው ይሄ ጥሩ አይደለም እየተባለ ነው ከተል እንመካከር ጥሩ ነበር ተብሎ እነዚህ ልጆች አንዴ ሁለቴ ሶስቴ ተነገሩ እንደዛ ሆኖ ነው ሲሄድ ስለዚህ ከፍተኛ ትምህርት ተቋማት በኋላ ሊሰጥ ይችላል። በዚህ ዩኒቨርሲቲ የአምልኮ ያለባበስ አመጋገብ ስርዓትን በሚመለከት በትምህርት ሚኒስቴር በኩል የወጣ መመሪያ ምናልባትም እናንተም ወደ የዞኖቹ ከመመለሳችሁ በፊት ይህ መመሪያ ምንድን ነው የሚለው የብሎም በጋራ ማየትን ጠቃሚ ሊሆን ይችላል። የመጨረሻው ነጥብ ማነሳው የበጎ አድራጎት ድርጅቶች አካባቢ ላይ ያነሳችሁትን ነጥብ ነው። በኢትዮጵያ ሕግ የበጎ አድራጎት ድርጅቶችን ለማህበራት የተሰራው ወጥ ይህ የሚለው ሁለት ነገር ይለያል። ፖለቲካዊና ፖለቲካዊ የመሰሉ ነገሮችን ማንም የውጭ ድርጅት ሃይማኖት አንዱ ተነሳ ማንም የውጭ ድርጅት ሊሰራ እንደማይችል ይደረጋል። ስለዚህ የማንም እንሰራለን ብለው በሃይማኖት ጉዳይ ላይ እጃቸውን አስገብተው ሃይማኖትን የሸቀጥ የሚያቀርቡ እነዚህ የሸቀጥ የሚገዙ ሲኖሩ ይወጥ ናቸው። መጋለጥ ለሚመለከተው የመንግስት ክፍል ተላልፎ መሰጠት ያለባቸው በዚያ በኩል በመንግስት በኩል የሚሰሩ ስራዎች አሉ። ተጠናክረው የሚቀጥሉ እንደሆነ በጋራ የሚሰራው እንደሆነ በእኛ በኩልም ከፍተኛ ቁጥጥር የሚደረግበት ነገር እንደሆነ ሊገልጽላችሁ ፈልጌ ነው። ሌላኛው ከመጅሊሱ እውቅና ውጭ የሚፈጸሙ ድርጊቶች ይቁሙ ብላችሁ ያቀረባችኋል።
ሲያመጡም የሚያነሱት እንደተጠበቀ ሆኖ በእኛ በኩል ከፈቃድ ውጭ የሚደረግ ትምህርት ያው ስብከት ከፈቃድ ውጭ የሚሰሩ መድረሳዎች ከፈቃድ ውጭ የሚሰሩ መስጊዶች ከፈቃድ ውጭ የሚሰሩ ቁጥሮች በሙሉ መቆም አለባቸው። ይህንን የመቆጣጠር ሙሉ ስልጣኑ ማንም የማይሻማው ሙሉ ስልጣኑ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትና በሱ ያሉ ማህበሮች ይህንን መውሰድ ጠቃሚ ነው። መጨረሻ ላይ ማለተው ከበጀት እጥረት ጋር ያነሳችሁታል። ከበጀት እጥረት ጋር በየክልሉ ስራችንን በተሟላ መንገድ ለመስራት ደንቃራ ሆኖብናል ብላችሁ ያነሳችሁታል። አንድ እዚህ ላይ እንደ ምክር ነው ማለት ነው። እንደ ምክር ነው ማለት ነው። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በስሙ የሚያስተዳድራቸው የክርስቶስ ቁጥር የተለየ ነው ተብሎ የሚታወቅ በእኛ ሁኔታ መንግስት ለሃይማኖቶች ገንዘብ ሰጥ አይችልም። ይሄ አፍርቶ መናገር ይባላል እንድትይዙት ነው። ለምንድን ነው እንደዛ ማለት ነው? ለአንዱ ገንዘብ ሊሰጥ ከጀመረ ምን ሆነ ማለት ነው? ሁሉም አፍን ከፍታ አንዱ እሱ ነው። ሁሉም አምጣይ አንዱ እሱ ነው። ዋናው ምስራት መንግስት በሃይማኖት ውስጥ ጫወታ ጀመረ ማለት ነው። ስለዚህ ጸረ ሕገ መንግስት ነው። እንደዛ ሆኖ በታሪካዊ ምክንያቶች ለሙስሊሙ ማህበረሰብ ካለው ትልቅ ክብርና ሞገስ የሙስሊሙ እምነት መነሻ ታሪኩ በዛ አይነት መንገድ ስለሚሄድ የሸሪዓ ፍርድ ቤቶች የሚታገዙበት ስርዓት ተፈጥሯል። ቅድም እንዳነሳሁላችሁ አንዳንዶቹ እሱንም እንደ መጠቆሚያ ለሌላኛው ያግዛል፣ ለሌላኛው አያግዝም ይላል። ግን ይሄ ታሪካዊ ሂደት የራሱ አሰራር ስለሆነ እንደግባለን ብለን እየነገበ ይህ ይቀጥላል ማለት ይቀጥላል። ሌላ ግን በየዞናቸው በየክልሎቻቸው ያለው ፊት ማንቀሳቀስ ከተቻለ ማጓያት ከተቻለ ማደራጀት ከተቻለ ምን አለ በአንድ ቀን 35 እና 40 ሚሊዮን ብር ማሰባሰብ ይቻላል። እንደዛ ነው አሁን ይሄ ነው። እናንተ ትቤት ያላችሁ የምትመሩት ያንን ህዝብ ነው። ያን ለተልእኮ ለሐዋርያው ስራ ለምን የሚሆነው ራሱን ይችላል። በነገራችን ላይ ወደ ሌላ ዳርቶስ እንጂ ብዙ ሀብታሞችን ያሉ መሰለኝ እንጂ ወደ ማለት ነው። ከሳውዲ አረቢያ የሚመጣው የሚያስተራምሰን ብር ቤታችን ውስጥ ያለው ለምን ነገር የሚሆን ማለት ነው። መጨረሻ ላይ ያነሳላችሁ ፈልገው ይሄን መድረክ ከዚህ በኋላ እንዴት እናስቀጥላለን የሚለው የሁላችንም ሀሳብ ነው ማለት ነው። አንደኛ የሚመስለኝ በዚህ መድረክ ላይ ሁላችንም የመጀመሪያው ነገር ራሳችንን ነፃ እናውጣ። ሁላችን በግል ማለት ይሄ በግል እያንዳንዱ ጊዜ ያለው የመጅልስ ማዕከል ራሱን ነፃ ያውጣ። በእምነት ነፃነት ላይ፣ በሃይማኖት እኩልነት ላይ፣ በጣልቃ ገብነት ላይ ራሱን ነፃ ያውጣ። ከጥርጣሬ ይውጣ። ከወንድሞቹ ጋር አብረው ይሁን። ከፈጣሪ ጋር በደንብ ይገናኝ። ከራሱ ተቋም ጋር ይገናኝ። ከሌላ ተቋም ጋር አብሮ ይስራ። ዋናው ጠላታችን አይደለም። ስለዚህ ራሳችን ነፃ ነው። ራሱን ነፃ ያወጣ ሰው ተቋሙን ነፃ ለማውጣት ደፋርና ፊት ለፊት የሚጋፈጥ ግንባር ቀደም ይወጣ።
ራሱን ነፃ ያላወጣ ሰው በጣም ረጅም ታሪክ ነው ያለላችሁ እንጂ አንድ የጦር ታሪክ አለ። ቆንጆ የተደጋጋው ተቃሚ ስለሆነ ኪችን ውስጥ የሚሰራ አንድ ሁለት ጓደኛሞች አሉ። አንደኛው በየቀኑ ዶሮ እየሰረቀ ይሄዳል። ዶሮ የሚሰረቅ ጓደኛው ያለ ተራ ነው የሚሰሩት። በየቀኑ ባንክ ሄዳለሁ ተራሻፍለት እያለ ይሄዳል። ባንክ አመዛህን እኮ ሁልቀን እኮ ሌሊት ነው እኮ ማድረው ነው። ባንክ ዝም ብለህ ሌሊት ሻፍል ነው። ከዛ ምን ነው ባንክ ዶሮ ተሰርቆ አስታውስ ነው አለበት አለቃ ተጋደቃለ እንዴ ዶሮ ላይ ማለት ስለዚህ ዝም ብለህ ሻፍል የኔን ሻፍል ያንተን ሻፍል ማለት ያካተው ይገናኛል ነው ሻፍል ነው ዛሬ ሻፍል ነገ ሻፍል እንሽታ ላለቃ ነው ዶሮ ሌባ ነው ኋላ ምን ተነሳለች መጨረሻ ላይ የሰው ይዘራ አሁን ይሄ ራሴ ነፃ ማውጣት አለብኝ። ነፃ ደግሞ ማውጣት ላለቃ ይሄድና ከዚህ ዶሮ ሰርቄ ነበር ይከታ አለብኝ በዚህ ምክንያት በጣም ተመችቻለሁ ላገኝና ይወስናል ሄዶ ላለቃው አለቃው ምን አለ ትክክል አንተ ዶሮ ምን አለ ይከታ ተደርጎላል በጣም ተካላለ ማለት ነው ካስተው ያ የለመደው ጓደኛ የሚከተለው ማለት ዛሬ ታዲያ ተረኛው ይወጣል ዛሬ ከቸብ ያለው ነፃነት ነው እንጂ ያለው በዛይት መንገድ እየተረፈ በዛይት መንገድ ሁላችንም እንተጋለን ለሙታችን ማድረግ ይችላል። እዚህ ያሉ ሰዎች ካሉ ነበር ያረግ ይችላል አረግ ነው መሳራ አረግ ይሄን እየተረፈ በዛይት መንገድ ራሳችንን ነፃ እናወጣን በቃ ሌላውን መታከም ምናምን ማለት ተዘጋጅተናል። ስለዚህ ራሳችንን ነፃ እናወጣ ተቋማችንን ነፃ እናወጣ ተቋም ስላው ይመችሽ ማለት ነው። ከዛ በኋላ ወደ ማህበረሰብ ተመለስ ወደ ኢማናት ተመለስ ወደ ህዝቦች ተመለስ ብለናል ማለት ነው። ተዘጋጅተናል። ይሄ ነው ሁሉ አቅጣጫ ይሄ ነው ሁሉ ደረጃ በዛ አይነት መንገድ ከሄደ ራሳችንን አገራችንን ሌላውን ሁሉ ነፃ እናወጣለን ማለት አንድ ነገር አንድ የታሪክ ልማት እንሰራለን ማለት ነው ኢንሻአላህ። ምክራችን በተሰበራ እጅጋሪ በጠቅላይ ሚኒስትር አመሰግናቸው አይበቃቸው አመሰግናለሁ። ነገ ጠዋት ረፍት ስለምታደርጉ ደግሞ ባለች እረፍት ሰዓት ለማድረግ ስላስብን ሳይሳይ አትቸነውላል። እኔ የተወሰኑ ማጠቃለያ እንዳታደርግና እስከዛ ሰብራሩ ሰው ተነስቶ ሲወጣ የሰው ሀሳብ ይከረካል። ስለዚህ ተደናግጡ ለትንሽ ደቂቃ ዶክተር ብዙ ነገር ዳስሰዋል። ተመልሼ የማቀርበው ነገር ባይኖርም አንዳንድ የሀገራችን ስም ያጠፉት ሀገራችን የክርስቲያን ደሴት ናት የሚሉት ምዕራባውያን ብቻ አይደለም። እንደ ክርስቲያን አገር አድርጎ ሰው ለራሳቸው ጥቅም ሲባል ፕሮጀክት ቀርጾ የሚመኩ ተደላዎች አሉ። እኔ አረብ ሀገር ከአንድ ክልል ጋር ተገናኝቼ ለመሆኑ ኢትዮጵያ ውስጥ ክብር ያለው ውስጥ አለ አሁን በትምህርት ቤት ይችላል ምክክር ነው። አሁን በሄአ እንደዚህ መንቀሳቀስ ይችላል ወይ? ወላሂ እንደዛ ብሎ የነገሩት የኛው ከዚህ ተመንግሮ የሚሄድ በተለይ ከሀረር አካባቢ አብስኪና
ባህል አካባቢ የሆኑ ልጆች አሉ የርቁ ቦታ ከነጋሪ ልጆች አሉ ምስክር ባል እኛ እኮ ወደ ዩኒቨርሲቲያችን ከኢትዮጵያ የመጡ ልጆች ያለ አንድ ብጣሽ ወረቀት ነው የሚመዝገበው ከክርስቲያን ሀገር ስለመጡ ተመልሰው ሀገራቸውን ዲን እንዲያስተምሩ ብለን በነፃ እናስገባለን። ተቋም መኖሩን ያለውን ሪያሊቲ አብረናቸው መጥቼ አያለሁ ብለው እኔ ልክ እንደተመለስ ጥሪ ያቀርብላችኋል ብዬ የመጣሁት እንዳጋጣሚ በሀገሪቷ የዩኒቨርሲቲ ችግር ከከሰተ በዛ ደግሞ የውጭ አምጥቼላታያቸው ነው። ስለዚህ የሀገራችን ስም የሚሸጡ ነጋዴዎች ይበቃቸዋል የምንልበት ጊዜ ላይ ነው። ከዚያ አለምክንያት አይደለም። ምክር ቤታችን ብዙ ሀብት ነው ያፈሰሰው በዚህ ላይ መንግስታችን ብዙ ኃይል ነው ያፈሰሰው በዚህ ዝግጅት ነው። ይሄ መጅሊሱ ይቆጫል፣ መንግስትን ይቆጫል። አላንድ ቤ የምንላቀም ከሆነ የምንበጠም ከሆነ ስለዚህ በዚህ መልኩ ይህ መድረክ ራሳችንን ጨምቀን የምናወጣበት መድረክ መሆኑ ለሁላችንም ግልጽ ሊደረግ ይገባል። ከአሁን በኋላ እንደ ከአሁኑ በፊት ሳንገናኝ ብዙ ዘመናት ቆይተን ጠቅላይ ምክር ቤቱና የበታች አካላት ሳይገናኙ ሰው ስንገናኝም አንተዋወቅም። ፊት ለፊት ተገናኝተናል። የእያንዳንዳችሁ ስም ድሮም አለ፣ አሁን በእርግጠኝነት ስምና ዛቅ አንድ ላይ አግኝተናል። ከዛም በቪዲዮ እየተቀረጸ ነው ያለው። የትኛው ሰው ላይ ማን አለ የሚለውን እዚህ ጋር ዶክመንት አድርገናል። ከአሁን በኋላ በዞኑ የሚከሰቱ ችግሮች በግንባር ቀደምትነት የምንጠይቀው እዛ ላይ ያለ አማራ በእኛ በኩል በጠቅላይ ምክር ቤታችን ትልቁን የአክራሪ መፈልፈያ መድረክ አፈሰነ። ማዕከላቸው ተርሷል። ተማሪዎችን በየዓመቱ ግራጁዌት ሲያደርጉ የእኛ ተማሪዎችን ተሰብስበው ስም የሚያስተምሩበት ማዕከል አፍርሰናል። ወደ ሰላም ማዕከል ቀይረናል። ጤነኛ ሃይማኖት፣ ጤነኛ ዳዕዋ የሚሰጥበት ማዕከል አድርገናል። ከአሁን በኋላ እያንዳንዱ መዋቅር ላይ ያለው እናሰለጥነዋለን። ርቅ ደግሞ አላህ ያመን አነ እንደሆነ ሀቢቢ የኔ ባሪያ ባሰበኝ ቦታ ላይ እገኝለታለሁ ብለዋል። 1 ቢሊዮን ብር አመጣለሁ አስገኛለሁ አላህ ይሰጠኛል ብዬ ካሰብኩ አላህ ይሰጠኛል። መስራት በውሸት የሚገኝ ብር በእውነት እጥፍ ተደርጎ የሚገኝ ውሸታሞች የሚያስገኙትን ብር የሚያለሙ እውነት ተናግረን አስገኝተን ቢዝኒላህ ተዓላ እናሳያቸዋለን። ስለዚህ ቢዝኒላህ ተዓላ ድህነትን ታሪክ እናደርጋለን ስንል ከእኛም ይወዳል። መንግስታችን ድህነት ታሪክ ማድረግ አለብን የሚል አቋም ይዟል። ለምን እየተንቀሳቀሰ ያለው እኛም ችግር እኮ ነው። ከእኛም ይወዳል ድህነት። ጠንክረን ከሰራን ከተባበርን አንዱ አንዱን ማማት
አባቶቻችን አያቶቻችን ዑለሞቻችን ወሊዮቻችን ማዋረድ ብናቆም በረካ ይመለስ። ድርቅ፣ ረሃብ፣ ጦርነት ማንን ተከትሎ ይሄዳል? አክራሪዎችን ተከትሎ ይሄዳል። ጎረቤታችን እናያለን። ጎረቤታችን ሶማሊያ ውስጥ አንድ አይነት ህዝብ ነው። ሶማሌ ህዝብ ነው። 100% ሙስሊም የሆነ ህዝብ ነው። በየቀኑ የሚጠፋ ነፍስ ቀላል ነፍስ አይደለም። ያለው ረሃብ ቀላል ረሃብ አይደለም። ሰሞኑን በኢትዮጵያ ቴሌቪዥን ተከታተላችሁ ከሆነ ሲቀርብ በጣም አሳዛኝ ያሁን ላይ የመጣው ጦርነት ዝናብ አይደለም። የንጹሐን ደም የሚፈስበት ምድር ላይ ዝናብ እንዴት ይገባል? ረሕመት እንዴት እናገኝ? ارحموا من في الأرض يرحمكم من في السماء تبرد الله ارتبطاتكم تتسلسلاتكم أني رحمة الله جهنم بلو الله أعماك أرقى يا الله رحمتكم. وكذلك قال النبي عليه الصلاة والسلام يكون شرف يا رب يشوف لنا كثير عن اسلمنا حياة فلانه يسلمنا الحياة يسلمنا النور يمكن أوراقه ثم يمشي ما ورد على بعضه سلمي فلو كتبوا من هذا على التليفون ሁላችንም እንጨበቃለን ብዬ የእያንዳንዳችን አቋም ነው ከሚሄደው እኛ በየቦታው ክላስ ስንል ባለበት ወሬ እየተቆጣጠርን ነው። ማን ምን አይነት አቋም እያራመደ ያለው በምክክሩ ላይ የሚለው እያንዳንዱ ዲቴል አሁን ተጽፎ ትናንትና የተነጋገራችሁት ነገር ነው። ስለዚህ የሚጠበቅ አይደለም። በተለይ የተወሰኑ ክልሎች ላይ ከዚህ ቀጥል ያለው መረጃዎች ስላሉ ባካችሁ ፍጹም ተረጋግተን ራሳችንን ነፃ አድርገን አቋም ተባብረን ወደ አንድ መስመር ገብተን ከዚህ ላይ አገራለሁ። በመቀጠል እዚህ ጋር አንድ ፕሮግራም እሰጣቸዋለሁ። ወይኔ ትላንትና ዛሬ የዋልንበትን ውሎ ይዘግባሉ። ትልቅ ጋዜጠኛ ናቸው። بسم الله الرحمن الرحيم. أيها الإخوة أقدم لحضراتكم نشرة الأخبار وهذا موجزها. المجلس الأعلى للشؤون الإسلامية في إثيوبيا بالتعاون مع شؤون الفدرال يقيم دورة تدريبية حكومية للتشاور في شأن سلامة وأمن هذا البلد والقضاء على المتطرفين الذين لا يؤمنون بحقوق الشعوب والأديان المختلفة ويجبرون على غيرهم أن يتبعوا طريقتهم ومنهجهم والذين ينقذون الفتنة باسم الدين بتحقيق أغراضهم الخاصة والمادية كما يصونون من سبقهم من كبار العلماء من الأحياء والأموات ويخطئون في أصول الدعوة. وفي النشر أنباء أخرى متفرقة تستمعون إليها في مدينة حرر المتطورة التي تسر الناظرين. الأنباء بالتفصيل بأمر الله تعالى وبالاجتماع بمناسبة افتتاح الدورة أفرد الخميس الماضي وذلك في قاعة الكبرى في حرر
هذا وقد حضر الاجتماع المشاركون في دور واحد من المسؤولين في المجالس الأعلى والمسؤولين في حكومة حرر، كما حضر الاجتماع كبار العلماء في المجلس الأعلى للشؤون الإسلامية في إثيوبيا وعدد من المسؤولين من مدنيين وعسكريين. وعلى صعيد آخر قام فضيلة الشيخ أحمد دين، وعلى صعيد آخر قام فضيلة الشيخ أحمد دين حفظه الله تعالى الذي أشار في كلمته التي ألقاها اليوم بوجود بعض الغشاشين من طلاب المدارس الحكومية، حيث أثبت أن بعض الطلاب قد غش في الامتحان، حيث اختبر لأحد زميلاته في الفصل لابسا للنقاب. بناء على هذا قام المجلس بحل هذه المشكلة، حيث أخبر أمره بكسر النقاب في مثل هذه الأماكن التي يتوقع فيها الغش الغشاشي، ولا سيما في الاختبارات، وهذا من باب دفع المفاسد وجلب المصالح. وعلى طريق آخر قام فضيلة الشيخ أحمد بن عبد الله بقائد كلمته تحية وجاء يوم الخميس فضيلته إلى الحضور حتى إلى المشاركين بالاستفادة من هذه الدورة التي أقيمت لأول مرة. وأشار فضيلته إلى أن الأمن والسلام هو هدفنا الوحيد وهو الذي بنى عليه الإسلام، كما أشار فضيلته إلى ما كانت عليه الحكومة السابقة التي كانت تضغط على المسلمين ولا تؤتي الحرية لهم في الأديان، وكانوا على ضغط قبول وكانوا في ضلال وخطأ ممثلين ورسوم. كما ذكر فضيلته إمام الحكومة الآية المسلمين قائلا إن هذه الحكومة قد أعطت الحرية في الأديان وحث على الوحدة والاتحاد والاحترام والتقدير للعلماء القدماء الذين سبقونا من الشباب الدين وكانوا سببا وحيدة خاصية للتشكيل في هذا البلد وفي الأسرة والجهل والضلال، لا يستوي منكم من أنفق من قبل الطرقات وكلا وعد الله المسلم. وقد كلنا من إخواننا الذين سبقونا بالإيمان ولا تجعل في قلوبنا إلا الذين آمنوا ربنا إنك رؤوف رحيم. كما حذر الذين يعملون في الدين التي تحكي بأغراضهم المادية الخاصة حفظه الله تعالى بخدمة الإسلام والمسلمين. وعلى سبيل آخر وزير وزراء الشؤون الفدرالية فقالته الدكتور شفراء مريم الذي ذكر أهمية هذه الدورة، كما ذكر أنها تقام لأول مرة، وبين أن هذه الدورة تدريبية حكومية لا دينية. كما ذكر فقامته أن الحكومة تؤتي الحرية في الأديان وتصدي بينها، وذكر أن الحكومة تبقى جاهزة لأنه سلام في هذا البلد وإنمائه وتسويره وتثبيت شعبه وتحارب التفرق والإخارة بكل قوة. الرئيس الأعلى للإسلام حضر الشيخ مراد عبد الهادي حفظه الله تعالى قام بإلقاء كلمة تشريعية يوم الخميس ويوم افتتاح الدورة، ووعد المشاركين في دورة توفير الخدمات اللازمة طيلة بقائه في حرر التي تسر الناظرين. كما ألقى كلمة اليوم وحذر من حركات المتطرفين من الوهابية والقدرية والخارجية، وخاصة المكفرة الذين يكفرون المسلمين ويفسدون في الأرض بعد إصلاحها ويدعون الناس إلى الخروج عن حكم حاكم البلاد ويمنعون الناس ويصدونهم من دفع الجزية وإخراج البطاقات الشخصية. الحاج الوهابي مسؤول الكلية أخذ بالمشاركين في الدورة الخميس وبشرهم بتوفير الخدمات الكاملة من الطعام والشراب والبطانيات والملايات والمناديل بل والمخدات والفروش النايمة بل حتى المناديل. كما ذكر المشاركين في الدورة المياه وقدر المياه الصحية وأنواع من الشرابات والكهرباء والشرب المليحة وغير ذلك من توفير الخدمات اللازمة كالصابون والغسيل والحمام. كما حضر الاجتماع علماء الفقراء وبعض الشباب ويتم هيئة التنفيذ في المسجد، وقد حضر الاجتماع الشيخ التنفيذ والشيخ محمد درسة والشيخ عبد الحميد والشيخ عبد القادر رئيس هيئة كبار علماء المسجد. كما حضر الاجتماع فضيلة الشيخ حسين عمر رئيس مكتب إدارة اسم الدعوة والإفتاء. كما حضر الاجتماع فضيلة الشيخ المفتي الشيخ محمد الذي حضر هذا الاجتماع وأمن الجميع على دعائه اليوم فكانت أدعيته تزيد قلوب السامعين. هذا هو
يشاركون في الدورة إلى تقارير تقدمت بها المجالس الإسلامية في تقارير التسعة ومدينة أبي سبب وجود دورة على الفيدراليين. وبهذه المناسبة ذكر فضيلة الشيخ أحمد الدين ابن عبد الله ذكر بأن أحسن من قدم التقرير هما إقليم أورميا التي شملت المشاكل الحالية كما اتضحت في ذكر أسماء بعض المتفردين. وقد حدث اجتماع نائب رئيس مجلس ائتمان حكومة شعوب الجنوب القومية الشيخ أحمد الهادي سعيد والحاج ناصر أحمدين والحاج عمر حسين والحاج عبد الحسين والأخشاوي والحاج ناصر يوسف وعبد من المسؤولين من المدنيين والعسكريين. كما حضر اجتماع الحشد الوطني وتحقق وعدد رؤساء المجالس بمختلف الاقاليم الاسلاميه. كما حضر فضيلة الشيخ محمد نور بتلاوته الذي أخرج قلوبنا بتلاوة آية من الذكر الحكيم. وهكذا فضيلة الشيخ الدكتور حفظه الله ورآه من خدمة الإسلام. هذا وقد حضر الاجتماع على أساس الرسالة الذي تقدم بالتكريم والشيخ سعيد يقيم الكل حفظه الله. وعلى سيدنا إن المجلس الأعلى لحكومة الشعوب القومية قام يوم أمس بعقد اجتماعي وقد تم خلال الاجتماع مثل ما جرى في الجنوب من السلبيات والإيجابيات والإشارة إلى بعض المشاكل الحاصلة وما قاموا به جهود مبذولة لإصلاح شأن المسلمين والأوقات. كما تم خلال الاجتماع معاقبة بعضهم ببعض بكل صراحة فيما قصروا من الأعمال والأمانة التي تحملها وعدم المواجهة للعمل في المكتب وإن كان ذلك بسبب الظروف المادية. وما رجعوا به من المصاحبين من المتفرقين الذين حصل عددهم وتعددت أشكالهم بهذا والذين يجدون من يعمل مع المجلس كل من يعمل مع المجلس لأنهم إخوانهم لا يستحق أن يقاوموا الأمر. وهم يعتقدون أن أعداء اللجنة التنفيذية في كل مجال قد انحرفوا عن الطريقة الصحيحة على حسب زعم النافذ لقول الله تعالى وأطيعوا الله وأطيعوا الرسول وأولي الأمر منكم. ومع ذلك فإن المجلس لا أقدر كل الدور الممكن مع كيفية التي وصعوبة الظروف المادية ولكن هناك مشاكل ينبغي أن تذكر وكان ينبغي أن تفصل في التقرير. ولذا كان في التقرير خلل لأنها ليست بصريحة وليست مفصلة يدل على المدلول ولذلك فيه خلل كبير حيث لم يكن شاكل كافر كما ذكر ذلك فضيلة الشيخ أحمد الدين حفظه الله. كما تقدم التقرير اليوم مجلس الإسلام الصومالي الذي حدث من المتفقهين الذين يقولون بتحريم المولد والقاع هذا وقد استمعنا إلى تقرير الجزيرة التي تعاني معاناة شديدة بكثرة الخروج والأذان وأكثر ما قدر وشبل منذ قبله. وأخيرا نظر إلى استقبال الخروج في كلية على ما يكون حدثا حيث جعل كل يدين على حدة في مكان مستقيم وذلك بسبب وجود من لا يقبل اللغة الآخرين من الصوماليين والوطنيين كما شاهدنا. المشاركون صراحة في هذه الدولة التي تطيل مشاكلهم العظيمة التي أعجبتهم طوال السنين التي أصابتهم الأمن والسلام والجنة في هذا الدولة بعد ذلك الشباب وهذا على كل وعلى سبيل خلال الأوهام التسع والله بالتجمل على أخلاق الشرع ورأوا فيها ما رأوا من الأجانب الفتوى والملائكة ولذلك فما قام بإشراع الهدايا يعني غير أنهم يوجدون الأرض من التأسيس الشديد الذي تنفذ عليهم عن الملك الأخير لهذه المسجد. ومن مكانة وأعداء المشاركين في الدولة إن أحد المشاركين في الدولة هو من الجنوب ذكر ما أصابه من المصائب حينما توجه بخروج الأمام فوجد إناء مملوء باللون فتسحر به دون أن